በቻይና ትልቁን የዝነጣና የሳይት መነጽሮችን የምታገኙበትን ማርኬት ላሳያችሁ አብራችን ይሁኑ። ይህ ገበያ በቻይና ትልቁ የመነጽር ማርኬት ሲሆን በብዛት አፍሪካዊ፣ አረብ እንዲሁም ቻይኒዝ ገበያተኞች ይስተዋላሉ። ይህን ገበያ ጎብኝቶ ለመጨረስ በትንሹ 2 ቀናት ይፈልጋል። ይህ ቦታ ላይም ያሉት ነጋዴዎች አብዛኛዎቹ የብዛት ነጋዴዎች ሲሆኑ በፍሬ ስትጠይቁ እጅግ ውድ ዋጋ ይሰጧቸዋል። ስለዚህ በብዛት ለመሸመት የሚሆን ቦታ ነው። ታዲያም በዚህ ማርኬት ውስጥ ፈልጋችሁ የምታጡት የመነጽር አይነት የለም ብቻ ነው። ለወንድ፣ ለሴት እንዲሁም ለህፃናት የሚሆኑ የዝነጣና የፀሐይ መነጽሮች፣ ለዋና ስፖርት፣ ላቦራቶሪ ውስጥ ለመጠቀም ወይም ለሌሎች ፋብሪካ ስራዎች ለሴፍቲ የሚሆኑ መነጽሮች በብዛትና በጥራት ያሉ ሲሆን በተጨማሪም ደረጃቸውን የጠበቁ የመነጽር ፍሬሞች በተለየ ዲዛይን፣ ሳይዝ እና ከለር እንደ ልብ ማግኘት የምትችሉ ሲሆን ዋጋቸውም ከ2 RMB ጀምሮ እንደምትወስዱት የፍሬም አይነትና ብዛት ይወሰናል። ለፍሬሞቹ የሚሆን ሌንስም በተለያየ ዲግሪና አይነት ያለ ሲሆን እኔም ብሉ ከት ሌንስ ቼክ እያደረኩኝ ነበር። ከመነጽር በተጨማሪም የመነጽር ማስቀመጫ ቦክሶች፣ ለህፃናትና ለአዛውንቶች የሚሆኑ የመነጽር ማሰሪያ የሚሆኑ ገመዶች እና ሰንሰለቶች እንዲሁም ለመነጽር መሸጫ ቤት የሚሆኑ የመነጽር መደርደሪያዎች በከለርና በአማራጭ ማግኘት ይቻላል። በዚህ ገበያ ላይም የፋብሪካ ባለቤቶችና አትራፊ ነጋዴዎች በብዛት ያሉ ሲሆን ተዘዋውሮ በመጠየቅ የተሻለ ዋጋን ማግኘት ይቻላል። በተጨማሪም የፋብሪካ ባለቤቶችን ብቻ ለማግኘት በካንተን ፌር ባዛር 2ኛ ዙር ላይ በመሳተፍ የፋክተሪ ባለቤቶች ጋር መገናኘት ትችላላችሁ። ታዲያም ከመነጽር አምራቾች በተጨማሪ ሰዓት፣ የስጦታ እቃዎች፣ ፈርኒቸር፣ ሴራሚክስ፣ የሆም ዲኮሬሽን እና ቢልዲንግ ማቴሪያሎች እንዲሁም ሌሎች ተያያዥነት ያለው ፕሮዳክቶችን የሚያመርቱ የፋብሪካ ባለቤቶች በሙሉ በካንተን ፌር ኮምፕሌክስ ከሚያዝያ 15 እስከ 19 ይጠብቋችኋል። ይህንን ባዛር መሳተፍ ትችሉ ዘንድ ከ98,000 ብር ጀምሮ ፓኬጆችን አዘጋጅተን እናንተን በመጠባበቅ ላይ እንገኛለን። ለምዝገባ ባዮ ላይ ባለው ስልክ ቁጥር በቴሌግራም ወይም በዋትስአፕ ያገኙን። በቀጣይ ማየት የምትፈልጉትን ማርኬት በኮመንት አሳውቁን። እንዲህ ያለ ቪዲዮ ስንለቅ በፍጥነት እንዲደርሳችሁ ፎሎ እና ላይክ ማድረግ እንዳይረሳ። የእናንተው ታማኝ ቻይና ኤጀንት ቻይና ገበያ